ነው እኮ ታዲያ ና ወደዚህ እኮ እንደምታውቁት ወንድማችን ከዚህ በፊት የሚሰራውን ገንዘብ ሁሉ እየወሰደ የሆነ ቦታ ላይ ያስቀምጥለታል። እሱ ሳያውቀው ይመለሳል። ምልክት ያደርግለታል። ወይና አበባ የሆነ ነገር ያስቀምጥለታል። ያመታችሁ ሄዶ ገንዘቡን ይወስዳል። በምልክት ማለት ነው። በፊት መጀመሪያው ላይ ወደ ሌላ ቦታ ሲሄድ እስጢፋኖስ ነው እየበረረ መጥቶ የተሸኘለት ማለት ነው። ከዛም በኋላ ደግሞ እንደገና ሌላ መተተኛ አሁን ሶስተኛ ጊዜ ነው ማለት ነው። ለምንድን ነው ይሄ? ውጊያ ነው፣ የመንፈስ ውጊያ ነው። የምንዋጋው ከስጋና ከደም ጋር አይደለም። በዚህ በምድር ላይ አለቆች ከሆኑ በሰማይም ኃይላት ከሆኑ ጋር ነው። ከደምና ከስጋ ጋር አይደለም ውጊያው። ክፎች እስካላቆሙ ድረስ ውጊያው ይቀጥላል። በስሙ ኃይል ደግሞ ወደ ተፈለገው ግብ መተተኛና አስማተኛ እንዳይደርስ የኢየሱስ ክርስቶስ ስም፣ የድንግል ማርያም ስም፣ የቅዱሳን የመላእክት ስም ብርታትና ጉልበት ሆኖን ያገለግለናል። እግዚአብሔር ስሙ የተመሰገነ ይሁን። እና ወደዚህ ብድግ በላይ ቶሎ ቶሎ መታዘዝ ነው። አሁን ጊዜ ማባከን አያስፈልግም እኮ። ምንድን ነው እሺ? ምንድን ነህ አንተ? ፊጋው እኔ ብቻዬን ሺህ ነኝ። ደብተር እኔ አንዱ ብቻዬን ሺህ ነኝ። ምን ሺህ ነህ አንተ? ምን በአጠገበህ ሺህ በቀኝ 10 ሺህ ወድቃሉ እኮ ነው። ወደኩ። መዝሙረኛው ዳዊት የተናገረው እንዲህ ነው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በቃ ሁሉን በሚችል እኮ ነው። ሁሉን የሚችለው ነው እስካሁንም እኮ ያቆየን አይደል? ሁሉን የሚችል ኤልሻዳይ ማለት ነው። ሁሉን የሚችል ጥላ ውስጥ ያድራል። እግዚአብሔር እረኛዬ ነው ይላል። ደግሞ የሚያሳጣኝ የለም። በእጦት በችግር እንዳትበሳጭ፣ ተስፋ ቆርጠህ በድህነት ውስጥ ሕይወትህ እንዳይማቅቅ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። አዶናይ ሮኤ ሎኤሳር ቢንኦት ዲኤሼ አርቢፀኒ ኮል መንሃን ናህለኒ በመግለጽ ጸደቅ ለማም ይላል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል። ይሄ በጣም ሁልጊዜ ልንይዘው የሚገባ የመዝሙረኛው ትልቁ የጸሎት ኃይል ነው። ስንት ጊዜ ነው ከገባ? የሆሳዕና ቅዳሜን የገባ ነው። ለምን ገባ? ምን አባቱ ስራችን አበላሸብን። ምን ስራችን አበላሸብን? ምንድን ነው ስራ? ስር ማሽቀጠል በጣሽ የአሚዛራክ ስራ ነው። አሚዛራክ ምንድን ነው? አሚዛራክ ቅጠላቅጠል። ምን ቅጠላቅጠል? ቅጠላቅጠል እና ስራችን አበላሸብን። ቅጠላቅጠሉን ለምን? የኛ ስራችን ነበር። እኔ አሁን ማወራ ከቤተ ክርስቲያን ስናስባርረው እንዲያመነዝር አድርገን ወደዚህ ወደ ድብትርና አስገባ ነው። እሺ ስራችን ይሄ ነው። ስራ ምንድን ነው? ስር ማሽቀጠል በጣሽ። ታዲያ አንተ ሰይጣኑ ለምን ታገለግላለህ እዛ? ይሄን ነው የምፈልገው። ምኑን? እና ምን አደረከው? ከስሩ የቀነጨር አረግ ነው። ይሄንማ የዛን ቀን ስንጠብቀው ዋልን። ቅዳሜ ዕለት እሱ እዛ ለካ አላወቅንም። ስራ ሲሰራ ነው ያለው። ጠበቅነው 4 ሆነን አሁን 5ኛ አለሁ። አንድ ጠበቅነው ከ6 ሰዓት ጀምሮ አልመጣም። ደገምን። ምራቃችን ቢሮ ላይ ተፍተን ሄድን። ምን ትርጉም አለው መጥፋት? ያው እስቲ ምንድነው በምንድነው የተማመነው? እንዴት ነው እንደዚህ በዩቲዩብ ረጅም ሰዓት ስለኛ የሚናገረው? ምንድነው መተማመኛው ብለን ሞከርን። ይኸው እንደዚህ ተያዝክ። ምን አዲስ ነገር አለ ታዲያ? አጋንንት ነው ሰይጣን? አጋንንት። በምንድን ነው የተሳብከው? በምንድን ነው የተሳብከው ስትጠራ ማለት ነው? በፊጋ ነው። በበሬ ሽንት በፊጋ በሬ ሽንት እና ግንባሩ ላይ የበሬውን ግንባር ታጥቦ ውሃውን አስጠጣ ነው። ገባን። ምስ እሱ ነበረ መዋረሻ
በበሬ ሽንት ታዲያ ትርጉሙ ምንድን ነው? ፊጋ እ? ፊጋ ነው። ፊጋ የዚህ እኔ አሁን የነበርኩበት ደብተራ አባቱ ፊጋ ነው በሀገሩ፣ በቃ ይጎፈናል። ስለዚህ እኛም እንደዛ ነው የምንለው። እኔ የማወራህ ብቻዬን ነኝ። ሌሎቹ በጣም ጨዋ ናቸው፣ 3 4 እኔ ነኝ በእኔ ምክንያት የተያዙት። ሌሎቹ አጋንንት ነው ሰይጣን ነው? አጋንንት። አዎ። ትግሉ ምንድን ነው ከክርስትና ጋር? እረኛው ሲመታ መንጋው ይበተናል። ስለዚህ ማስለቀቅ ነው የምፈልገው። በቃ አጠቃላይ ያዙ ነው የተባልነው። አጠቃላይ ያዝን። ይኸው እግሩን፣ እጁን፣ አፉን ያው በዚህ ነው የገባ ነው። በየት ጋር? በዚህ ጋር በዚህ በማጅራ። ከዛ ምን አረከው? 12 ሰዓት አንደበቱን ያዝን። እንዴት ነበር ያዝከው? ማውራት ይፈልጋል አይችልም። ማውራት ይፈልጋል አይችልም። መራመድ ይፈልጋል፣ መጻፍ ይፈልጋል፣ አይችልም። በቃ አይችልም። ዜሮ። እግሩንስ እንዴት ነው ያደረገው? እንደዚህ ዜሮ። መናገርስ ዜሮ። እሱ ተነስ ተንበርከክ። ይሄ በየመንደሩ የሚዞሩ ለገበያ ይችን አድርግ፣ ይሄንን ቅበር፣ ይሄንን በሰውነት ውስጥ ደብቅ፣ ይሄንን በእንዲህ አድርግ፣ ይሄኛው ጥይት መከላከያ ነው፣ ይሄኛው ግርማ ሞገስ ነው፣ ይሄ ደግሞ እድል የሚከፍት ነው እያሉ በእጽዋት ላይ የተመሰረተና መናፍስትም በዛ ውስጥ ሰበብ አድርገው የሚያስገቡ ደብተራዎች አሉ። ደግሞ ሌሊቱን ሙሉ ሲያመሰግኑ እረ ምሕረት ላክ እያሉ ስሙንና ክብሩን የሚያወድሱ በእድሜ ልካቸውን በቤተ እግዚአብሔር የሚኖሩ እነዚህ ደግሞ አሉ። ከውስጥም ከውጭም የጠላት ኃይል በብዙ መንገድ ድምፁ ቀና ከሆነ አንድ እድል ካለው አንድ የሆነ የሞገስ ምልክት ካለው እሱን ደግሞ ለማጨላለም የሚሯሯጡ ሰው ግብሩ የሆኑ ሰውን ግብር ማድረግ እድልን የሰውን ሕይወት ግብር ማድረግ የለመዱ በጣም ብዙዎች ናቸው። ከዚህ ከመናፍስቱ ከጣዖት ዓለም የተገኙ በተለያየ አይነት መንገድ ወደ ሰውነታቸው ጠላትን አስገብተው በሚኖሩ ሰዎች ውስጥ በጎነት አይጠበቅም። ትንንሽ ነገሮች ሁሉ ያስቀናቸዋል። ተነስኩ ነቃላችሁ እኮ ምንድን ነው? ከተነቃማ በቃ ከተነቃ መዝለፍለፍ የለም፣ መዋሸት ማጭበርበር የለም። መታዘዝ ብቻ ነው። እኛ አሁን የምናወራ አራቶቹ ነው። ይሄ የሚደነፋውን ወደዛ እሱን ያስያዘው። የሚደነፋው የትኛው ነው? ረጅሙ ነኝ። ብቅል አውራጁ ረጅሙ። በሰውየው ቁመት ልክ ነው የምታወራው? እኛ አራታችን አሁን ቅርብ ጊዜ ከገባው ጋር ደጅ ጠኒ ነን። ቅጥረኛ መሆን ስላልቻልን አዲስ አበባ ምተን ደጅ ጠኒ ነን። ደጅ ጠኒ ደብተራ ማለት ነው። አዎ። እና ከዲያብሎስ ጋር ነው እንዲህ የሚኖረው። ያው የሚቀጥረን ስናጣ በጎንችን እየሰራ እንኖራለን። ይችነች በቃ የመናፍስት ምትሃትን በመጠቀም ለሰዎች ትልቅ የሚታይ ነገር እየመሰላቸው የአዋቂነት ገጽታ የተሰጣቸው ናቸው እየተባለ ከዲያብሎስ ጋራ የሚሰሩትን እያከበርን እየወደድን በመናፍስት እየተዋረስን ልጆች የልጅ ሁሉ ለዲያብሎስ እየገበርን የኖርንባቸው ዘመናቶች ረጅም ናቸው። የዛ ውጤቶች ስለሆን ነው አይናችን አሁን የማይታየን። አይናችን አያይም፣ አያስተውልም። እናያለን እያልን አልናይም። ግን ለብቻ ያላየነው ነገር ሲበዛ ደግሞ እንጨነቃለን። ማየት የሚገባንን እንዳናይ አድርጎ የያዘንም ጠላት አለ። ወደማንፈልገው መንገድ ሊመራን የሚችል ክፉ ጉልበተኛም አለ። ይህን ጉልበቱን የምንሰብረው ስንንበረከክ፣ ስንሰግድ፣ እጃችንን ስንዘረጋ፣ ስንጾም፣ ስንጸልይና ቅዱስ ቁርባን ስንወስድ። ከዛ ውጪ ምንም አይነት ላብራቶሪ የለም። እንዴት ተያዝክ? መጀመሪያ ልናስቀድደው ነበረ ከጀርባው ከዚህ ልናስቀድደው ነበረ። ድርቅ ነው ያደረገው? አይ ልፍስፍስ ነው ያደረገው። ድርቅ አላደረግም፣ ልፍስፍስ ነው ያደረገው። ልፍስፍስ ነው። ከዛስ ዜሮ እንዲሆን አደረግንና ቤተሰቦቹ እንዲሰቡ፣ እንዲደነግጡ፣ እንዲቀደድ ሞከርን። ግን ታናሽ ወንድሙ ብደፋው ደስ አይቀደድም አለ፣ አንፈርምም አለ፣ አይቀደድም። በሕክምና ምን ተባለ? በቃ ምንም በዚህ መርፌ ምንም አይደረግም ተባለ። ነርቭ ነው አሉ። ሞከሩ፣ አላገኙንም።
አትገኝም። እኛ በፖሊስ አንያዝ አንገኝ፣ ማንም አያውቀንም። የሚያውቀን ምኑ ነው? ምኑ ነው የሚያውቀን? ይሄ ነው መስቀሉ። መስቀሉማ ያውቃል። የመስቀሉ ጌታ ነው። እሱን ያዘን። መሳሪያችንን ከፈታን ቆይተናል። ማተባችንን ካቃለልን ከናቅንና ከተውን ቆይተናል። ፋራ እንዳንበል እያል ማተብ የበጠስንበት ዘመን ረጅም ነው። የዛ ውጤት ያስከፈለህ ታዲያ በውስጥህ ጠላት ልምምድ እንዲያደርግ ጊዜ አግኝቷል። የጸሎት ጊዜህን ነጥቆ እቤት አልፈስፍሰዋል። ማታ ሲመሽ እንዳታመሰግን አቅምም አንደበትም ቋንቋም መጽሐፉም አይታዩህም፣ አትናገረውም። ዝም ብለህ ተኛ፣ ይተኛብሃል። ለመደህ በቃ። በዚህ ክፉ የመናፍስት ልምድ ውስጥ እስረኞች ነው። አለመታመማችን አይደለም ዋናው፣ ስነ ልቦናችን ከተያዘ ትህትና፣ በጎነት፣ ቅንነት፣ ሰላም፣ ፍቅር የማይስማማን ከሆነ ችግር አለብን ማለት ነው። ቂምን፣ ጥላቻን፣ በቀልን የምናስብ ከሆነ ዲያብሎስም ይህንኑ ስራ ነው የሰራው። በል ተዘጋጅ፣ አሁን በጥ ነውጣ፣ ከሰውነቱ ውጣ። ምን አለ ለህዝቡ የምትናገረው? ንገራቸው። ስርዓት ስላስያዘን ነው እንጂ ድፍት ቢያደርጋቸው ደስ ይላል ነበር። ስርዓት ስላስያዘን ነው እንጂ ድፍት ያደርጋቸው ብንላቸው ደስ ይላል ነበር። ትንሽ ነቃ ነቃ ማለት ሲጀመር ያው አንገት መስበር በተለያየ አይነት መንገድ የተለመደ ነው። ይህን የኛም ፕሮግራም ራሱ የሚያጣጥሉ የተማሩ የተባሉ ብዙ ወንጌል የሚያውቁ የተባሉ ሰዎች የመናፍስትን ጉዳት ቀለል አድርገውት ዓለምን ሁሉ የሚያስተው ዲያብሎስ እንዴት እንደወደቀ ለማገናዘብ አቅሙ ማጣት ብቻ ሳይሆን ከክፋት ጋር ህይወታቸውን ስለሚመሩ ከምቀኝነት ከምቀኛው መንፈስ ጋር ባህሪያቸውን ስላስጠጉት፣ ስለዚህ ያጠላሉታል፣ ያናንቁታል። በቃ ምንድነው ይሄ ምናምን ይላል። በዛ ንቀት ውስጥ እናንተም ለምዳችሁት የመናፍስትን ጉዳት ችላ ብላችሁታል። የእስረኝነቱ ጣጣ ግን ሁል ጊዜ ባለማቋረጥ ስለ ልቦና ተዳክሟል። መንፈስን ቀዝቅዟል። የእድል አቅጣጫ ተሰብሯል። ሰላማዊ የሆነ ስሜቶችህ በጠብ ተለውጠዋል። የቅራኔ እና የበደል ሐሳብ እና የክፋት ቆጠራ ተፈጥሮ አለን። እግዚአብሔር ምሕረቱን ያብዛልን። ምን ነው መምህር ተስፋዬ ስለ መናፍስቶች ጉዳት እሱ ተጎድቶ ነው መጀመሪያውኑ ይነግረን የነበረው። እሱ ተሰቃይቶ ነው መጀመሪያውኑ ስቃውን ይገልጽልን የነበረው። ስቃውን የቀመሰው ነው የሚያውቀው። ደግሞ አሁንም ስቃይን ለማኖር የምናደርገው ጥረቶች በክርስቶስ አሸናፊነት ደግሞ እንዲህ ሲያዝ እግዚአብሔር ስሙ የተመሰገነ ይሁን። እንዳይን እስቲ ወንድሙ የታለ? ወንድሙ የታለ? ወንድሙ እናት እዛ ላይ ቪዲዮ ላይ ከሆስፒታል ተኝቶ ነው ያያችሁት። ቅዳሜ ሆሳና ዋዜማ አንድ ለተሸገሩ ሊሰጥ ነውና ነይ ቢሮ አለ። እሺ ብዬ መጣሁና አብረን አብረን ዋልን። ሲሰጥ ዋለ። ማታውን 11 ሰዓት ነው የተለያየነው። 11 ሰዓት ሜክሲኮ ሄዳለሁ አለ። ሜክሲኮ ለምንድን ነው አሁን መሽቷል፣ ወደ ቤትህ ለምን አትሄድም ስለው አይ ደካማ አሉ እነሱን ሰጥቼ እመጣለሁ አለ።